ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። ይህ የዛሬ ቪዲዮአችን ደግሞ ከባለፈው ቪዲዮ የቀጠለ ነው ማለት ነው። የባለፈው ቪዲዮ ወይም ደግሞ ቲቶራችን ለማስታወስ ያህል ስለ አማካይ እንዲሁም ደግሞ ስለ ሞድ ነበር ያየነው። ዛሬ ደግሞ የምንመለከተው ስለ ሚዲያን እንዲሁም ደግሞ ሬንጅ የምንመለከት ይሆናል ማለት ነው። ሬንጅ ማለት ምን ማለት ነው፣ እንዲሁም ደግሞ ሚዲያን ማለት ምን ማለት ነው የሚለውን አብረን የምንመለከት ይሆናል ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ አዘንጉ። በቀጥታ ወደ ትምህርታችን እንገባለን። እዚህ ጋር እንደምትመለከቱት ዛሬ የምንመለከተው ስለ ሚዲያን እና ሬንጅ ነው የምንመለከተው። ሚዲያን የሚባለው ነገር ምን ማለት ነው? ያው ሚዲያን የሚለው ኦፍ ኮርስ ሐሳቡ በአማርኛ ምን ተረጉሞ ይሆናል፣ ግን ያው ቃሉ እንግሊዘኛ ነው። ሚዲያን ማለት መሃል ላይ የሚገኘውን ቁጥራዊ መረጃ ከተሰጠን በኋላ የነዛ ቁጥራዊ መረጃዎች መሃል ላይ የምናገኘው ቁጥር ነው። ያ ቁጥር ደግሞ ምን ቁጥር ሊሆን ይችላል? መጀመሪያ የሚሰጠን ቁጥሮች በቅደም ተከተል ከትንሽ ወደ ትልቅ እናስቀምጣቸው። እዚህ ጋር እንደምትመለከቱት አንድ መረጃ የሚለው ነገር ግን ቁጥራዊ መረጃ ነው የሚያሳየን። ይህ ቁጥራዊ መረጃ ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ በቅደም ተከተል እናስቀምጣቸዋለን ማለት ነው። በቅደም ተከተል ካስቀመጥናቸው በኋላ ምንድነው የሚለን? መሃል ላይ የሚገኘው ነው። መሃል ላይ የምናገኘው ቁጥር ሚዲያን ብለን እንጠራለን። ግን አሁን ሚዲያን ብለን የምንጠራቸው ቁጥሮች ደግሞ አይነት አላቸው። ለምሳሌ የዘረዘርናቸው ቁጥሮች ብዛታቸው አክታሚ ቁጥር ሊሆን ይችላል፣ ኢአክታሚ ሊሆን። ለምሳሌ እዚህ ጋር ያለውን ተመልከቱት። ለምሳሌ የነዚህ የሃ ላይ የተሰጠን መረጃ ምንድነው የሚለው? የ8 11 16 15 22 45 እና 16 ነው የተሰጠን ማለት ነው። እነዚህ ቁጥሮች ምንድነው የምናደርጋቸው? መጀመሪያ ከትንሽ ወደ ትልቅ በቅደም ተከተል እንጽፋቸዋለን ማለት ነው። በቅደም ተከተል እንደዚህ ከጻፍናቸው በኋላ ምንድነው የምናደርገው? እነዚህ ቁጥሮች እንቆጥራቸዋለን። 1 2 3 4 5 6 7 ናቸው። ስለዚህ አሁን የቆጠርናቸው ቁጥሮች አጠቃላይ ስንት ናቸው? 7 ናቸው። 7 ቁጥር ነው። 7 ቁጥር ማለት ያ ማለት 3 አንድ መሃል ላይ አንድ አለ ማለት ነው። ስለዚህ ለሶስት ነው የምንከፍላቸው። እዚህ ጋር 1 2 ከዚህኛ ጋር 3 እስከዚህ ድረስ ያሉት እንቆጥራቸዋለን። ሌላ ደግሞ ማን አለን? 1 2 3 እዚህ ጋር ደግሞ 3 ናቸው ያሉት ማለት። ስለዚህ መሃል ላይ ያለ ቁጥር ማን ነው? 16። ስለዚህ ምንድነው ማለት ነው? የነዚህ ቁጥሮች ሚዲያን 16 ነው ማለት ነው። ስለዚህ እንደዚህ አድርገን ነው የምንቆጥራቸው ማለት ነው። ምናልባት በደንብ ግልጽ ካልሆነላችሁ በደንብ ለማብራራት እሞክራለሁ። እነኚህ ቁጥሮች ከትልቅ ወደ ትንሽ ታስቀምጣላችሁ። መጀመሪያ ከትልቁ ወደ ትንሽ እናስቀምጣለን። ከዛም በኋላ ያስቀመጥናቸው ቁጥሮች እንቆጥራቸዋለን ብዛታቸው። ለምሳሌ የኛው ስንቆጥረው 7 ነው ያለን። 7 ነው ማለት ነው ከመጀመሪያ ወደፊት 3 እንቆጥራለን። እንደገና ደግሞ 3 ያ ማለት መጀመሪያ ላይ 3 ይኖረኛል። ከዛም በኋላ ወደዚህ ስቆጥር 3 አለኝ። መሃል ላይ የሚቀረኝ ቁጥር አለ። መሃል ላይ የምትቀር ቁጥር አለች ማለት ነው። ስለዚህ መሃል ላይ ያለውን ቁጥር ሁልጊዜ ከመሃል ላይ ነው የምናወጣው። ምክንያቱም እዚህ ጋር ነገር ምንድነው የሚለው? ከትልቅ ወደ ትንሽ በቅደም ተከተል አስቀምጠን መሃል ላይ የምናገኛት ያ ማለት ሁለቱንም ሙሉ የቁጥሮቹ ብዛት ለሁለት እኩል የሚከፍላቸው በመሃላቸው የሚገኝ ቁጥር ማለት ነው። ስለዚህ ይሄ ወደዚህ 3 ከዛ ወደዚህ 3 መሃል ላይ ያለችው ቁጥር 16። ስለዚህ የዚህኛው ቁጥራዊ መረጃ ሚዲያኑ ስንት ነው? 16 ነው። እስኪ የለ ደግሞ አብረን ነው። ደግሞ የለ ትንሽ ለየት ይላል። ምን መሰላችሁ ለየት የሚያደርገው? እነዚህ ቁጥሮች አሁን ስንቆጥራቸው 1 2 3 4 5 6 7 8 ናቸው። 8 ናቸው ማለት የቁጥሮቹ ብዛት ስንት ናቸው? 8 ተጋማሽ ቁጥር ነው። ስለዚህ ምን እናደርጋለን? መጀመሪያ እነዚህ ቁጥሮች በቅደም ተከተል ከትንሽ ወደ ትልቅ በቅደም ተከተል ማስቀመጥ። ኦኬ ቁጥሮቹ መሳሳት አይጠበቅብንም። ትንሹ ቁጥር ከዚህ ውስጥ ማን ነው? 4 5 ያለ ይቀጥላል። 4 5 እነዚህ ቁጥሮች ድጋሚ እንዳናገኛቸው ቢያንስ እንዳነሳሳት እንደዚህ እናጠፋቸዋለን። ቀጣይ 9 እንዳጋጣሚ ሆኖ ደን 9 ኦኬ ይሄ እናጠፋዋለን። 12 እንዳጋጣሚ ሆኖ ይሄ ከትንሽ ወደ ትልቅ የተቀመጠ ቁጥር ነው። 18 21 30 18 21 31 እና 45። እሺ አሁን እንደዚህ ካደረግን በኋላ ምንድነው የምናደርገው ማለት ነው? እነዚህ ቁጥሮች እኩል ለሚከፈል 1 2 3 4 እስከዚህ ድረስ 4 ናቸው።
1 2 3 4 እስከዚህ ድረስ 4 ናቸው ማለት ነው። ስለዚህ መሃል ላይ ደግሞ የምናገኛቸው ቁጥሮች ከሁለቱም አንዳንድ ነው የምንወስደው። ያ ማለት ከዚህኛው 12ን እናወርዳለን ወርታች 12 ሲደመር እንልና ከዚህም አንድ ቁጥር እንወስዳለን 18 እንወስዳለን። ያደረኩት ምንድነው እኩል ነው ከፈልኳቸው። መጀመሪያ ቁጥሮቹ ከትንሽ ወደ ትልቅ በቅደም ተከተል ታስቀምጣላችሁ። ከዛስ በኋላ መሃል ላይ የምናገኛቸው ቁጥሮች ሁለቱን ነው የምንወስደው። ለምንድነው ሁለቱን የምንወስደው? የነዚህ ቁጥሮች ብዛት 1 2 3 4 5 6 7 8 8 ማለት ተጋማሽ ቁጥር ነው። ተጋማሽ በሚሆንበት ሰዓት ምንድነው የምታደርጉት? እኩል ካስቀመጣችሁ በኋላ በዚህም እኩል ክፈሉት፣ በወደዛም እኩል ትከፍላላችሁ። ከዛ ከሁለቱም በኩል አንዳንድ ቁጥሮች እንወስዳለን ማለት ነው። የነዚህ ቁጥሮች ድምር ለስንት ነው የምናካፍለው? ለሁለት። ለምንድን ነው ለሁለት የምናካፍለው? እነዚህ የደመርናቸው ቁጥሮች ሁለት ስለሆኑ ማለት ነው። ከዛ ያ ሚዲያን እኩል ይሆናል። ይሄ 30 ነው የሚሰጠን ሲካፈል ለሁለት 15። ስለዚህ ምን ማለት ነው? የዚህኛው ቁጥር አሁን የሰጠኋችሁ የቁጥሮቹ ሚዲያናቸው ስንት ነው የሚሆነው? 15 ነው የሚሆነው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። እንዴት አድርገን ሚዲያን እንደምንፈልግ የቁጥሮቹ ብዛት ተጋማሽ ሲሆንና የቁጥሮቹ ብዛት ደግሞ ተጋማሽ ሲሆንና የቁጥሮቹ ብዛት ደግሞ ተጋማሽ በሚሆንበት ሰዓት ምን አይነት ሲስተም መጠቀም እንችላለን። ስለዚህ እንደዚህ ያሉ ጥያቄዎች ምናልባት ሚኒስትሪ ላይ ሊመጡ ስለሚችሉ እናንተም ጠንከር ብላችሁ ወይም ደግሞ ሌላ አጋዥ መጽሐፍቶች ማይጠበቅባችኋል ማለት ነው። ስለዚህ ይሄ ነው የሚመስለው። ወደ ሁለተኛው ይዣችሁ ሲሄድ ደግሞ የሁለተኛው ማነው? ስለ ሬንጅ ነው የምናየው። ይሄ ሬንጅ ነው የምንመለከተው። ሬንጅ ደግሞ በጣም ቀላል ነገር ነው። ሬንጅ እንዴት እንደምንፈልግ ከዚህ ላሳያችሁ፣ ከምሳሌ 2 ላይ ላሳያችሁ። ሬንጅ ማለት መጀመሪያ የሚሰጠንን ቁጥራዊ መረጃዎቻችን እዚህ ጋር እንደምታዩት አይነት ማለት ነው። እነዚህ ቁጥራዊ መረጃዎች ናቸው። እነዚህ ቁጥራዊ መረጃዎች በሙሉ ከትንሹ ወደ ትልቁ እናስቀምጣለን። ወይም ባናስቀምጥም ራሱ ከትልቁ ቁጥር ላይ ትንሹ ቁጥር መቀነስ ብቻ ነው። ለምሳሌ ከዚህ ቁጥራዊ መረጃ ትልቁ ቁጥር 45 ነው፣ ትንሹ ደግሞ 4 ነው። ስለዚህ የዚህኛው ሬንጁ ይሄ ቁጥራዊ መረጃ ይባላል። ባይዞይ የዚህኛው ቁጥራዊ መረጃ ሬንጁ ፈልጉ እንኳን ብንባል ምንድነው የምናደርገው? ሬንጅ በአማርኛ ነው ጻፍላችሁ። ሰው እዚህ ጋር ጻፍላችሁ። የዚህኛው ቁጥራዊ መረጃ ሬንጅ እኩል ይሆናል 45 ሲቀነስ ይሄ ትልቁ ቁጥር ነው ከሁሉም ማለት ነው። እዚህ ጋር ደግሞ 4 ቁጥር አለ፣ 4 እንቀንሳለን፣ እኩል ይሆናል 41 ነው። ስለዚህ የዚህ ቁጥራዊ መረጃ ሬንጁ 41 ነው ማለት ነው። ለመድገም ያህል ደግሞ እዚህ ጋር ስንት አለ? 8 ወይም የዚህኛው ቁጥር ማለት ነው። ትንሹ ማን ነው? ይሄ 8 ነው። በጣም ትልቁ ደግሞ 45 ነው። ስለዚህ የዚህኛውም ደግሞ ሬንጅ ስትፈልጉ ምንድነው የምታደርጉት? ከ45 ላይ ሲቀነስ ማን ነው? 8 ታደርጋላችሁ ማለት ነው። ያ ደግሞ 37 ይሆናል ማለት ነው። ስለዚህ እንደዚህ ያሉ በጣም ቀላል ናቸው ማለት ነው። ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበረ። ምናልባት ሳስረዳ ወይም ሳስተምር ምንም ትንሽ ግራ የተጋባችሁ ያልገባችሁ ነገር ካለ በቀላሉ ኮሜንት ቦክስ ውስጥ ሀሳባችሁን አስቀምጡልን። አሁን ደግሞ ሚኒስትሪ ለምትፈትኑ ተማሪዎች ደግሞ የምትፈልጉት የትምህርት አይነት ኮሜንት ላይ አስቀምጡልን፣ እንዳትረሱት ይህንን። ስለዚህ እንደዚህ ነገሮችን በቀላሉ መስራት እንችላለን ማለት ነው። በቀጣይ ቪዲዮ የምንገናኝ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ አዘንጉ። ከዛሬ ትምህርት ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ እንገናኝ። ይመቻችሁ።